ሰላም ተማሪዎች እንዴት ናችሁ? ሳሙኤል ነኝ ከቢኤም ቨርቹዋል አካዳሚ። የዛሬው ርዕሳችን ደግሞ ኢኩዌሽን ኦፍ ኮንቲኒቲ፣ ምክንያቱም ኢኩዌሽን ኦፍ ኮንቲኒቲ ላይ በጣም ኢምፖርታንት የሆነ ኮንሰፕት ነው ቮሊዩም ፍሎ ሬት። ለዛ ነው ቀድመን ያየ ነው ማለት ነው። ወደ ኮንቲኒቲ ኢኩዌሽን ስንመጣ እዚህ ጋር የምታዩት ኢሜጅ አለ። ኢሜጁ ምንድነው? ፓይፕ ነው። ፓይፑ ግን ሁለት ኦፕኒንጎች ነው ያሉት። ሶ ይሄኛውን ከፊት ለፊት ያለውን ይሄ ኢንፑት ኦፕኒንግ ብንለው፣ ጠበብ ያለችውን ደግሞ አውትፑት ኦፕኒንግ ብንለው፣ ኢንፑት ኦፕኒንጉ ሰፋ ያለ ነው። ክሮስ ሴክሽናል ኤሪያውም A1 ነው። በዚህ ኦፕኒንግ ውስጥ ደግሞ የሚገባው ፍሉይድ ቬሎሲቲው V1 ነው። ከዛ ጠበብ ያለው ደግሞ ይሄ አውትፑት ኦፕኒንግ ቢሆን የአውትፑት ኦፕኒንጉ ደግሞ ክሮስ ሴክሽናል ኤሪያ A2 ነው። በዚህ በኩል ደግሞ ፍሎ የሚያደርገው ፈሳሽ ፍሎ የሚያደርግበት ቬሎሲቲ V2 ነው ማለት ነው። V2 ነው። ስለዚህ አሁን ከዚህ ተነስታ እንዴት ነው ኢኩዌሽን ኦፍ ኮንቲኒቲን ዴራይቭ የምናደርገው የሚለውን ነው የምናየው። ሶ እዚህ ጋር ፍሮም ኮንሰርቬሽን ኦፍ ማስ የምንረዳው ነገር ምንድን ነው? በኢንፑት ኦፕኒንጉ የሚገባው የፍሉይዱ ቮሊዩም በአውትፑት ኦፕኒንጉ ከሚወጣው የፍሉይድ ቮሊዩም ጋር እኩል መሆን አለባቸው። ይሄ ማለት ኢንፑት ቮሊዩሙ ለምሳሌ ቪአይ ብትሉት፣ አውትፑት ቮሊዩሙን ደግሞ ቪኖት ብትሉት የገባውን ያህል ፈሳሽ ይወጣል ማለት ነው። በሌላ ነገር ለምሳሌ 6 ሊትር ውሃ ከገባ 6 ሊትር ውሃ መውጣት አለበት፣ መሀል ላይ ክፍተት ከሌለ። ለምሳሌ እዚህ ጋር ቀዳዳ ካለ ሜቢ በቀዳዳው በኩል የተወሰነ ቮሉም ስኬፕ ስለሚያደርግ እኩል ላይሆኑ ይችላሉ። አሁን ግን እያየን ያለ ነው ምንም አይነት ቀዳዳ የለም፣ ክሎዝድ ነው ፓይፑ። ስለዚህ የገባው ቮሉም እና የሚወጣው ቮሉም እኩል መሆን አለበት። ስለዚህ ቪአይ ማለት ከማን ጋር እኩል ይሆናል ማለት ነው? ከቪኖት ጋር እኩል ይሆናል። ይሄ ቤዚካሊ ኮንሰርቬሽን ኦፍ ማስ ነው። ዲስትሮይ ደግሞ ክሬት የሚሆን ማስ ስለሌለ የገባውን ያህል ይወጣል እያለ ነው። ቮሊዩሙን ደግሞ ኢን ተርምስ ኦፍ ክሮስ ሴክሽናል ኤሪያ ኤክስፕረስ ማድረግ እንችላለን። ሶ የኢንፑት ኦፕኒንጉን ቮሊዩም ካልኩሌት ለማድረግ ምን እናደርጋለን? ክሮስ ሴክሽናል ኤሪያውን እዚህ ጋር ኤዋን ያልነውን በማን ማባዛት ነው? ሊኪዱ በሆነ ያህል ታይም ዴልታ ቲ በሚያህል ታይም ውስጥ ከዚች ፖይንት ተነስቶ እዚች ፖይንት የሚጓዝበትን ዲስታንስ መውሰድ ነው። ይህን ዴልታ ኤክስ1 ማድረግ እንችላለን። ሶ በዴልታ ኤክስ1 ታባዛላችሁ። ዴልታ ኤክስ1 ማለት ፍሉይዱ በዴልታ ቲ ያህል ታይም ውስጥ የተጓዘው ዲስታንስ ነው ማለት ነው። ሶ ክሮስ ሴክሽናል ኤሪያውን በሆሪዞንታል ዲስታንስ ታባዙ ቮሊዩሙን ታገኛላችሁ። ሲሚላርሊ የአውትፑት ቮሊዩሙ ተመሳሳይ ነው። ክሮስ ሴክሽናል ኤሪያቱን በዴልታ ኤክስ2 ታባዛላችሁ። ይሄ ማለት ከዚህ እስከዚህ ድረስ ያለው ዲስታንስ ማለት ነው። ይሄንን ዴልታ ኤክስ2 ብንለው በዚህ ያህል ታይም ለዴልታ ቲ ያህል ታይም የሚጓዝበትን ዲስታንስ ሆሪዞንታል ዲስታንስ ማለት ነው ዴልታ ኤክስ2። ሶ ቪአይ እና ቪኖት እኩል መሆን አለበት ካልን በሌላ አነጋገር ኤ1 ታይምስ ዴልታ ኤክስ1 ከማን ጋር እኩል መሆን አለበት? ከኤ2 ታይምስ ዴልታ ኤክስ2 ጋር እኩል መሆን አለበት። ፍሮም the concept of ካይናማቲክስ ከዚህ በፊት ባየነው ካይናማቲክስ ላይ ደግሞ ቬሎሲቲ ማለት ምን ማለት ነው? ዲስታንስ ኦቨር ታይም ነው። ስለዚህ ዲስታንስ ማለት ቬሎሲቲ ታይምስ ታይም ነው። in this case our velocity is our time is delta t። ለሁለቱም ውሃው ፈሳሹ ሲገባም ሲወጣም የሚኖረው ታይም እኩል ነው። ሶ ዴልታ ቲ ለሁለቱም እኩል ነው ማለት ነው። therefore ዴልታ ኤክስ ማለት v ታይምስ dt ከሆነ ዴልታ ኤክስ1 ማለት ምን ይሆናል? v1 ዴልታ ቲ ይሆናል ማለት ነው። ሲሚላርሊ በቀኝ በኩል ላለውም ደግሞ ዴልታ ኤክስ2 ማለት v2 ታይምስ ዴልታ ቲ ይሆናል ማለት ነው። ሶ ዴልታ ቲ በዴልታ ቲ ይጣፋል። ምን ይቀረናል? ኤሪያ 1 ታይምስ ቬሎሲቲ 1 ማለት ከኤሪያ 2 ታይምስ ቬሎሲቲ 2 ጋር እኩል ይሆናል። ይሄንን ምን እንለዋለን? ኮንቲኒቲ ኢኩዌሽን እንለዋለን ማለት ነው። ኮንቲኒቲ ኢኩዌሽን የምንለው ይሄ ነው። ይህንን ደግሞ በሌላ አጻጻፍ መጻፍ እንችላለን። እሱም A times V which is volume flow rate is equal to constant ማለት ነው። ያ ማለት እቺኛዋን ፖይንት A ብንላት እዚህ ጋር B ቢሆን ፖይንት A ላይ የሚኖረው ቮሊዩም ፍሎ ሬት እና ፖይንት B ላይ የሚኖረው ቮሊዩም ፍሎ ሬት እኩል ነው ማለት ነው። ሶ ኮንስታንት ነው። ክሮስ ሴክሽናል ኤሪያውን በቬሎሲቲ ስታባዙ የምታገኙት ፕሮዳክት ሁል ጊዜ ኮንስታንት ነው throughout the entire ፓይፕ ማለት ነው። ሶ ኮንቲኒቲ ኢኩዌሽን በዚህ መልኩ ነው ዴራይቭ የምናደርገው። አስ ዲስከሽን ኩዌስችን እዚህ ጋር ጥያቄ ያለን ምን ይላል? when watering your garden sometimes the flow of the water becomes very weak What do you do to increase the flow speed of the water through the hose?
ሶ አትክልት አጠጥቶ የሚያውቅ ተማሪ ካለ አትክልት በምታጠጡበት ጊዜ የውሃው ፓወር አንዳንድ ጊዜ ይቀንሳል። ፍሎ የሚያደርግበት ፓወሩ ኃይሉ ይቀንሳል እና በዚህ ጊዜ ውሃውን ለማጠጣትና ውሃው ረጅም ዲስታንስ እንዲጓዝልን ከፈለገን የምናደርጋት አንድ ትሪክ አለች። እሱ ምንድነው? የጎማውን ኦፕኒንጉን ፓርሻሊ ክሎዝ እናደርጋለን። በተንባችን ወይም በአውራ ጣታችን እንሸፍናታለን። ውሃ በምናጠጣበት ጊዜ በደንብ ውሃው ተወንጭፎ ረጅም ዲስታንስ እንዲጓዝልን ስንፈልግ ምን እናደርጋለን? የሆሱን ወይ ደግሞ ውሃ የምናጠጣበትን ጎማ ኦፕኒንጓን በጣታችን እንሸፍናታለን። በዚህ ጊዜ ቀስ እያለ ይፈስ የነበረው ውሃ በከፍተኛ ቬሎሲቲ ተወርውሮ ይወጣል ማለት ነው። ሶ ይሄንን በምታደርጉበት ጊዜ ምን አይነት ፕሪንሲፕል ነው የተጠቀማችሁ ያላችሁት ነው እንትኑ ማለት ነው። ሶ ኢኩዌሽን ኦፍ ኮንቲኒቲ እዚህ ጋር ዴራይቭ ያደረግነውን ኮንሰፕት ተጠቅመን ነው ማለት ነው ይህንን ትሪክ የምናደርገው። ስለዚህ ፓወሩ ከደከመብን ጣታችንን ሸፍነን ቬሎሲቲ እንዲጨምር እናደርጋለን። በዚህ ጊዜ ምን እያደረግን ነው ማለት ነው? ክሮስ ሴክሽናል ኤሪያውን እየቀነስን ነው ማለት ነው። ክሮስ ሴክሽናል ኤሪያው ደግሞ ስትቀንሱ ቬሎሲቲ ይጨምራል። ከኮንቲኒቲ ኢኩዌሽን የምታወጡት አንድ ኮንክሉዥን ምንድን ነው? ክሮስ ሴክሽናል ኤሪያ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ቬሎሲቲ። ያ ማለት ክሮስ ሴክሽናል ኤሪያው ሲሰፋ ቬሎሲቲ ይቀንሳል። ክሮስ ሴክሽናል ኤሪያው ደግሞ ሲጨምር ቬሎሲቲው ይቀንሳል ማለት ነው። ሶ ክሮስ ሴክሽናል ኤሪያው ከጨመረ ቬሎሲቲ ይቀንሳል። ክሮስ ሴክሽናል ኤሪያው ደግሞ ከቀነሰ ቬሎሲቲ ይጨምራል። ኢንቨርስ ፕሮፖርሽናሊቲ ያላቸው። ስለዚህ የሆሱን ኦፕኒንግ በጣታችሁ ስትሸፍኑ ክሮስ ሴክሽናል ኤሪያውን እየቀነሳችሁ ነው። ስለዚህ የሚወጣበት ቬሎሲቲውም ከፍተኛ ይሆናል ማለት ነው። ሶ የኮንቲኒቲ ኢኩዌሽን ተጠቅመን እችን ፕሮብሌም ሶልቭ እናርግ። ምንድነው እያለ ያለው? a pipe with a diameter of 4 centimeters is attached to a garden hose with a nozzle. If the velocity of the flow in the pipe is 2 meters per second, what is the velocity of the flow at the nozzle when it is adjusted to have a diameter of 8 millimeter? So given ቫልዩችን ስንት ተሰጥቶናል? ኢንፑት ዲያሜትሩ ይህንን ዲአይ ብንለው ከ4 ሚሊ ሜትር ጋር እኩል ነው እየተባለ ነው። ይህንን ወደ ሜትር ብትቀይሩት 4 times 10 raised to minus 3 ሜትር ይሆናል። ከዛ ዲያሜትር አውትፑት ዲያሜትሩ ደግሞ ስንት ተሰጥቷቸዋል? 8 ሚሊ ሜትር ይላል። ይሄ ደግሞ ማለት 8 times 10 raised to minus 3 ሜትር ይሆናል ማለት ነው። ቀጥሎ ደግሞ ምን ሊሰጣችሁ? if the velocity of the flow in the pipe is 2 meter per second ያ ማለት ኢኒሻሊ በኢንፑት ኦፕኒንግ ውስጥ የነበረው ቬሎሲቲ 2 ሜትር ፐር ሰከንድ ቢሆን እያለ ነው። which means ቪአያችን ወይ ደግሞ ቪ1 ልትሉት ትችላላችሁ። እሱ 2 ሜትር ፐር ሰከንድ ነው። ሶ የተጠየቃችሁት አውትፑት ቬሎሲቲው ነው ወይም ቪ አውትፑት ወይ ደግሞ ቪ2 ያልነውን ማለት ነው። እሱን ነው የተጠየቃችሁት። ስለዚህ እነዚህ ሶስቱ ጊቭን ቫልዩቻችን ናቸው። ሪኳየርዳችን ደግሞ ምንድነው? አውትፑት ቬሎሲቲው ነው። አውትፑት ቬሎሲቲውን የተጠየቅ ነው። ሶ ይሄንን እንዴት አድርገን ነው ሶልቭ የምናደርገው? ኮንቲኒቲ ኢኩዌሽን በመጠቀም ነው። ኮንቲኒቲ ኢኩዌሽን ደግሞ ምንድነው የሚለው? a1 v1 equal to a2 v2 ብለናል። ሶ እዚህ ጋር 1 1 የሚሉትን አይ በሚል ነው ሪፕሬዘንት ያደረግነው። ስለዚህ we can rewrite this as ai vi equal to a naught times v naught and we are asked to find v naught። ስለዚህ v naught ማለት ምን ማለት ይሆናል? ai over a naught ታይምስ ቪአይ ይሆናል ማለት ነው። ሶ ሆሱ ኦፕኒንጎቹ ሁለቱም ኢንፑትም አውትፑት ኦፕኒንጎቹ ምንድናቸው? ሰርኩላር ስለሆኑ የሰርክልን ደግሞ ኤሪያ ስትፈልጉ ፓይ አር ስኩዌር ወይም ፓይ ታይምስ ዲ ኦቨር 2 ስኩዌር ነው የምናደርገው። ስለዚህ ኤአይ ማለት ፓይ ታይምስ ዲአይ ኦቨር 2 ስኩዌር ይሆናል ኦቨር ኤኖት ማለት ደግሞ ፓይ ታይምስ ዲ ኖት ኦቨር 2 ስኩዌር ታይምስ ቪአይ ደግሞ ማለት 2 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ቪኖታችሁ ይሄንን ሲምፕሊፋይ ስታደርጉት ምን ይመጣላችኋል ማለት ነው? 50 ሜትር ፐር ሰከንድ ይመጣላችኋል። ሶ ከዚህ ፕሮብሌም የምትረዱት ነገር ምንድን ነው? መጀመሪያ ላይ የነበረው ቬሎሲቲ 2 ነው። መጨረሻ ላይ ደግሞ የሚኖረው ደግሞ 50 ነው።
ሶ ቬሎሲቲው ምን አደረገ? ጨመረ። ዲያሜትሩ ግን ምንድነው ያደረገው? ቀነሰ። ምክንያቱም ዲ1 4 ሴንቲሜትር ነበረ፣ ዲ2 ደግሞ 8 ሚሊ ሜትር። ስለዚህ ከ4 ሴንቲሜትር ወደ 8 ሚሊ ሜትር ዲያሜትሩን ስትቀንሱ ቬሎሲቲው እየጨመረ ይሄዳል። ስለዚህ ክሮስ ሴክሽናል ኤሪያ እና ቬሎሲቲ ኢንቨርስሊ ፕሮፖርሽናል መሆናቸውን ከዚህ መረዳት ይቻላል። ስለዚህ ተማሪዎች እዚህ ለሰን ላይ ነበረን ቆይታ ይሄን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቢኤም ቨርቹዋል አካዳሚ የምን ጊዜም ተቀዳሚ ምርጫችሁ እንዲሆን እያሳሰብኩ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ሌሰን ድረስ መልካም ቆይታ ይሆንላችሁ።